ቤጅ ቅድም ቢዝነስ ፖለቲክስ ብለህ ነበረና ምንድነው? እንግዲህ አሁን ቢዝነስ ፖለቲክስ አለው ራሱ። ይሄ ለምሳሌ ኢንተርናል ኤንድ ኤክስተርናል የምንላቸው ፖለቲክሶች አሉት። ለምሳሌ አንድ ስሎጋን ልንገርሽ፣ ኔቨር ተርናውት ኢንግሪዲየንትስ ልትይቻለሽ። ግብአቶች መቼም ቢሆን ተርናውት ማድረግ የለባቸውም። እንትን ማድረግ ሁልጊዜ ዴይሊ እንትን መኖር አለበት ብሎ ይነግርሻል ማለት ነው። አሁን ለሰራተኞችሽ ለምኑ እንደዛ ስታረጊ ኢንግሪዲየንት መቼም ማለቅ የለበትም ስትይ ምን ማለት ነው? ኢንዳይሬክትሊ ሁልጊዜ መሙላት አለብን፣ ሁልጊዜ መከታተል አለብን ማለት ነው። ኢንተርናሊ እንደዚህ አይነት ነገር እንትን ታደርጊያለሽ። ሌላው ቲም ሃርሞኒ። አሁን ለምሳሌ ሰራተኞችሽ የተለያየ ባህሪ ሊኖራቸው ይችላል እና ምናምን እንደዚህ እርስ በራሳቸው ሲጣሉ ያ ኢፌክት ወደ ደንበኛው ስሜት ላይ ሊመጣ ይችላል እና እዛ አካባቢ ያሉትን ችግሮች ለመፍታት ስትሄጂ ያው የቢዝነስ ፖለቲክስ ውስጥ የሰራተኛ ፖለቲክስ ውስጥ የመጀመሪያው በህግና በህግ መተዳደሩን ነው፣ በሰራተኛ ህግ መተዳደሩን ነው። ከዛ ውጪ ግን በማወዳደር የትኛውኑ ጥሩ ሰው በመሸለም ምን በማድረግ በጣም እንትን የማያሰራው እስከ ማባረር ልትደርሺ ትችያለሽ። አልሌለውም ማለት ነው ንግድ። አሁን አንዳንድ ሰው እንትን ሊል ይችላል፣ ግን ንግድሽ አይዲያ ያሽበት፣ ይሄንን የመሰለ ማርኬቲንግ ስትራቴጂ የትሽበት፣ ይሄንን የመሰለ ቡክኪፒንግ ምናምን የተጠቀነቀቅሽለት ነገር አንድ ቦታ ላይ የሆነ ፌል ሊያደርግ ይችላል። ስለዚህ ይሄ ነገር እንዲሆን ስለማትፈልጊ መስመር ስለሆነ ያንን ነገር ኪፕ የምታደርጊው በሰራተኞች ዲሲፕሊን ነው። በኋላ ስለ ኤችአር ስለ ሂውማን ሪሶርስ እንዴት እንትን እንደምትይ እነግርሻለሁ። ሶ ይህንን ነገር ነው አንዱ ኢንተርናል እንትን ነው። ምንድነው የምታያቸው? ዋን ኮንፍሊክት ብዙ ነገር ሎስ አለው። የተወሰነች ኮንፍሊክት ሰራተኞች የሚያመጡት አንደኛ በራሳቸው ውስጥ የሚሰራውን ነገር በስነስርዓት ላይ ሰራው ይችላል። ሁለተኛ ደንበኛ ላይ የሚያመጣው ነገር ሊኖር ይችላል። የሂሳብ አያያዝሽ ከመንግስት ጋር ሊያጋጭሽ ይችላል። የመሳሰሉ ነገሮች እነዚህ እንዳይኖሩ ማለት ነው። ሌላው ኮንሲስተንሲ ኢን ቴስት ነው። እኔን የምትገዙኝ ሜሞሪ እንጂ ምግብ አይደለም ልትይቻለሽ። ሁልጊዜ የምትሰጫቸው ምናምን ሜሞሪ ምስል ከሳች እየሆነ ነው የሚሄደው። ስለዚህ ስትነግራቸው you are buying memory not food፣ እርጥብ አይደለም የምትገዙኝ እና ሜሞሪ ነው እኮ እየገዛችሁኝ ያለው። this is internal politics። external politics አለ፣ ከኮምፒውተሮች ጋር የሚያያዝ ነው። ከሌሎች ከካውንተር ፓርቲስ ወይም ደግሞ ሌሎች አንቺን የመሰለ ስራ የሚሰው አንቺ 250 ለመሸጥ መተሻል፣ ሌሎችም 250 ለመሸጥ በተዋል። ግን እንዳጋጣሚ ማርኬቱ እጥረት አለው። ስለዚህ እነዚህን ውድድሮች ያስፈልጋሉ ማለት ነው። ሶ እነዚህን ውድድሮች ላይ ሚኒ ኤምቢኤ ስናየው there are game theories የምንላቸው የጨዋታ ህጎች አሉ። we call it like positive sum game የሚባል አለ፣ negative sum game የሚባል አለ፣ zero sum game የሚባል ነገር አለ፣ ዊን አለ። እንደዚህ አንዱ አቶ አንቺ እንድታገኝ አለ፣ አንቺ አተሽ እሱ እንዲያገኝ አድርገሽ የምታሸንፊበት አለ፣ አንቺም እሱም የማታሸንፉበት አለ፣ ሁለታችሁም የምታሸንፉበት አለ ማለት ነው። ብዙ ጊዜ ያው ሰዋዊው አንዱን ባያሸንፈውና ተደጋግፎ መስራት ቢችል ምርት አለው ነው። ካልሆነ ግን አርት ኦፍ ዋር ውስጥ ልትገቡ ነው። ጌም ቲዮሪው እንደዛ ነው። አንደኛው መጀመሪያ አይደንቲፋይ ዩር ኢነሚስ ቶታል ነው። እንቺን ኢነሚ ስንል እንግዲህ በሌላ ማዳፕተስ ጂው ተወዳዳሪሽን በደንብ አይደንቲፋይ ማድረግ ነው። ተወዳዳሪ በደንብ ማወቅ አለብሽ። ሁለተኛው በተወዳዳሪሽ መሃል ያለውን ሰው ላንቺ ፍሬንድም ለዛኛውን ፍሬንድ ያለው ማወቅ ነው። ገብቶሻል አይደል? ተወዳዳሪ ያለሽ አንቺ ያለሽ፣ በመሃላችሁ ደግሞ ጓደኛ የሁለታችሁም አለ። ይሄ መሃል ያለው በዛ ክንፍ ያለው የዛ የአንቺ ካውንተር ፓርት የተወዳዳሪው ፓርት ስለማይጠቅም አብሮ ስትራቴጂ እንደደፍበታል ማለት ነው። ወደ አንቺ ሳይድ ያለው እንደ ፍሬንድ ልታረጊው ትችላለሽ ማለት ነው። ስለዚህ እንደኔ ብዙ ጊዜ እጥረቶች ገበያ ባለበት ጊዜ ተወዳዳሪሽን ቶታሊ ዲስትሮይ ነው የምታረጊው። እጥረት ባለ ጊዜ፣ እጥረት በሌለ ጊዜ ግን በመደጋገፍና በተለያየ ነገር ታመጣላችሁ። እጥረት ኖሮ ግን በጋራ ብትሰሩ ደግሞ ከስተመሩ ላይ የምታመጡት ጫና አለ።
ብዙ አይነት የጌም ቲዮሪዎች አሉ ማለት ነው። ሶ that is external politics ነው። ኤክስተርናል ፖለቲክስ ይሄ ነው አንዱ እንትን ነው የሚደረገው። ሌላው ሰፕላየሮች የዋጋ አወሳሰን ጉዳይ ነው። አንድ ሰፕላየር ሽንኩርት የሚሰጥሽ ድንች የሚሰጥሽ ሁልጊዜ እንደፈለገ ዛሬ ተነስቶ ዋጋውን ከፍ ካረገ ዋጋውን ዝቅ ካረገ ምናምን ካረገ አንቺ እቺ 54 ብር የምትያት የእርጥብ ዋጋ ከፍ ዝቅ እያለ አብሮ ሊዋጅቅ ነው። ያ እንዳይደርግ ቀድሞ የመዘጋጀትና የመስራት ጉዳይ አለ። ብዙ አይነት ስትራቴጂዎች አሉ። ሌላ ሶርሲንግ አማራጭ የሆነ ሶርሲንጎች ሰፕላየሮችን የማወዳደር ጉዳይ ሊኖር ይችላል። እነዚህኞቹ ረጅም የሆነ ወዳጅነትና ውል መያዝ እንደዚህ አይነት ነገሮች አንዱ ትልቁ ነገር ነው። ሁልጊዜ ስራዎችሽን በዱቤ መስራት ብቻ ጥሩ ነው። ብዙ ጊዜ በራስ ካሽ ከመስራት ከሰፕላየሮች ጋር በደንብ እንትን ምክንያቱም አንዴ የሆነ በቃ ካራቫን ቢዝነስሽን ዴቨሎፕ ካረግሽ በኋላ ያንቺ ታማኝነት ከፍ ይላል ማለት ያን ታማኝነት በመጠቀም ከጥሬ ዕቃ አቅራቢዎችሽ ጋር በመደራደር የረጅም ጊዜ ዱቤ የረጅም ጊዜ ዋጋ የማይጨምር ምናምን ፎርስ ሜጀሮችና በጣም ከአቅም በላይ የሆኑ ለውጦች ሊኖሩ ይችላሉ። ለነዚህም ደግሞ መዘጋጀት ነው። ይሄ አንዱ የቢዝነስ ፖለቲክስ ፓርት ነው ማለት ነው። ሌላው የከስተመር ኮምፕላያንስ። አሁን አንድ ሰው አንዳንድ ከስተመር ምንም የማይጥመው ሰው ሊመጣብሽ ይችላል። ብዙ ከስተመሮች ብዙ ቢሄቪየሮች አሏቸው እና እነዛ ቢሄቪየሮች ደግሞ ተመሳሳይ ናቸው ብለናል። ቅድም ላይ ትዝ ካለሽ አንድ ችግር አንድ ኮምፕሌን 10 ሎስ ይዞ ሊመጣ ይችላል የሚለውን ነገር ነው አለ እንትን ያደረግነው። አሁን ለምሳሌ እንዲህ ብታረጊ አሁን ዝም ብሎ እንደዚህ በጣም ቅልብልብ እያለ የሚያስቸግርሽ ምናምን በተፈጥሮ በቃ እንደዛ የሆነም ስታረጊው ታመጪውና የብራንድ አምባሳደር ታረጊዋለሽ። ገብቶሻል አይደል? አፍ ማዘጋት እንግባታ እንደዚህ ነው እና ጥሩ እንትን ነው እና ያንቺ ኢንፉድ ቢዝነስ ስፔሻሊ የእርጥብ ቢዝነስ ላይ ፖለቲክስሽ የሚያሸንፈው በስፒድ እና ኮንሲስተንሲ ላይ ተመስርቶ ነው። በጣም ፈጣንና ጣዕሙና ምናምን ነው አገልግሎቱ በጣም ኮንሲስተንት ሆኖ ሲቀጥል ቢዝነስ ፖለቲክሱ ገብቶሻል ማለት ነው። አንዱ ይሄ ነው። ሌላው ወደ ቢዝነስ ፎርሜሽን ላይ እንምጣ። ቢዝነስ ፎርሜሽን ላይ ስትመጪ አንዳንዴ በቃ እንቅፋቶች ብዙ ሊኖሩ ይችላሉ። እነዚህን እንቅፋቶች በዲፕሎማሲ ነው የምትፈጃቸው። ቢዝነስ ዲፕሎማሲ የአካባቢው የገቨርንመንት ባዲስ ጋር ካለ እንትን ጉዳዮች ጋር ዲፕሎማቲክ የሆነ ምናምን ራስን መግለጽ ራስን እንትን ማድረግ እነዚህ የመሳሰሉት ነገሮች አሉ። ቢዝነስ ፖለቲክስ ይሄንን ይመስላል። ይሄን ስልሽ ግን ጉቦ ስጪ እያልኩ አይደለም፣ ስረቂ እያልኩ አይደለም። ገብቶሻል አይደለ? እነዚህን ነገሮች ልታጠፊያቸው የምትችይው እነዚህን ነገሮች መታጠቅ ስጪ ነው። ዲፕሎማቲክ እንትኖች ሲኖርሽ ብዙ ነገር ዲል ስታደርጊ ችግሮችን ወዲያው ወደ ጥሩ ነገር የመለወጥ አቅም ሲኖርሽ ከእንደገና የምትወዳደሪበት አሬናው መድረክ ላይ ታግሎ በጥሩ የሆነ የቢዝነስ ቲዮሪ የጌም ቲዮሪ አሸንፈሽ ስትወጪበት ነው። ሁልጊዜ ዜሮ ሰም ጌም ለሁላችሁም ላይ ጠቅም ይችላል እና we avoid that one always። ግን አንዳንዴ ብራንድን ለመጠበቅ ምናምን ሌሎች ሰዎች ሊጫወቱት ይችላሉ። ያም ባያገኝ ይሄን ባያገኝ ይልና የራሱን ብራንድ ጠብቆ ብቻ እንዲሄድ so we call this business politics ማለት ነው። without business politics don't even think like doing business። አሁን ገባኝ። ተመችቶሻል? በደንብ። አሁን ቀጥሎ ስለ ሰራተኛ ስለ human resource እናወራለን ማለት ነው።